ተማሪ ሙራድና ቢሰፋ አላሁ አክበር الله أكبر. بسم الله الصلاة والسلام على رسول الله صلى الله عليه وسلم. الرب رب الله. ما نبينا محمد صلى الله عليه وسلم. ما دين الإسلام. لماذا خلقنا الله تعالى؟ لتوحيده وعبادته وحده. بما عرفت الله؟ بآياته ومخلوقاته كالليل والنهار والشمس والقمر. ما علم واجب علينا؟ توحيد الله تعالى. ما علم ذنب عند الله تعالى؟ الشرك بالله تعالى. من هو أولو العزم من الرسل؟ نوح عليه السلام، إبراهيم عليه السلام، موسى عليه السلام، عيسى عليه السلام، محمد صلى الله عليه وسلم. من هو أبو الأنبياء وأبو بشر؟ نبي الله آدم عليه السلام. مما خلق الله آدم عليه السلام. خلق الله آدم من طين. السلام عليكم ورحمة الله وبركاته. الله أكبر الله أكبر. አንድ አባት ለልጆቹ ከሚውልላቸው ውለታዎች ሁሉ ትልቁ ውለታ ማለት የቁርአን ውለታ ነው። አንድ አባት ልጆቹን ቁርአን አስተምሮ ካለፈ መክፈል ያለበትን መስዋዕትነት ከፍሏል። ማድረግ ያለበትን ነገር አድርጎ አባት ልጆቹን ቁርአን ሲያስተምር ካለፈ ግን ለልጆቹ ምንም ውለታ አልወላቸው ማለት ይቻላል ነው። እዚህ አባት ለልጆቹ ከሚውለው ውለታ ትልቁ ውለታ ይላሉ ቁርአንን ልጆችን አስተምሮ ማለፉ። በልጆቻችን ላይ ትኩረት ልናደርግ ይገባል። በቁርአናቸው ጉዳይ ላይ በዲናቸው ጉዳይ ላይ እየተማሩ ነው እየቀሩ ነው የሚለውን ነገር ሁላችንም ትኩረት ማድረግ አለብን። ልጆቻችን ቁርአን ካስተማርናቸው ነገ ያከብሩናል። እኛ ከሞትን በኋላ እንኳን ለኛ ዱዓ ያደርጉልናል። አንድ ልጅ ቁርአን አስተምሮ ማለፍ ቀላል አይደለም። ነብዩ አለይሂ ሰላቱ ወሰላም የቂያማ ዕለት ወላጆችን አላህ ይጠራቸዋል። ከዘውድ የተሰራ ይሆነ ከወርቅ የተሰራ ይሆነ ዘውድን ጭንቅላታቸው ላይ አላህ ያስቀምጥላቸዋል። ካባ አላህ ያለብሳቸዋል ከኑር የሆነ ሐታ ብርሃኑ ከፀሐይ ብርሃንና ከጨረቃ ብርሃን በላይ የሚያበራ ይሆናል። ቤተሰቦች ይጠይቃሉ ቢመኩሲና ሃዳ ይሄን የለበስነው በምን ስራችን ነው ብሎ ይጠይቃሉ። አላህ ይላቸዋል ቢአኽዚ ወለዲኩም አልቁርአን ልጃችሁን ቁርአን በማስተማራችሁ ያገኛችሁ ደረጃ ነው ይባላል። ልጆቻቸው ቁርአን በማስተማራቸው ወላጆች እናትና አባት የውመል ቂያማ አላህ ዘውድ ይደፋላቸዋል። ከኑር የተሰራ የሆነ ካባን አላህ ያለብሳቸዋል። ይሄ ቀላል ነገር ነው ወንድሞች አይደለም። ለቁርአን የከፈልከው መስዋዕትነት ነገ ታገኘዋል። አባት ሐታ የቂያማ ዕለት የሚጠይቀው እሱን ነው። ልጅህን ቁርአን አስተምረሃል አላስተማርክም? የዱንያ ትምህርት አስተምረሃል አላስተማርክም? ጥያቄ የለበትም ማለት ጥያቄ ያለበት ምንድነው? ቁርአን አስተምረሃል ወይስ አላስተማርክም ነው ጥያቄው። የቂያማ ዕለት እሱ ነው። ስለዚህ በየቤታችን ቢያንስ አንድ ሐፊዘል ቁርአን መውጣት አለበት። ከተቻለ ሁሉ የቁርአን ቦታዎችን ልናበዛ፣ ሐለቀተ ተዓሊም ልናበዛ፣ ልጆቻችን በቁርአን ላይ ትኩረት እንዲሰጡ ለማድረግ ሁላችንም ኢንሻአላህ ተባብረን መነሳት አለብን። ዝግጁ ኢንሻአላህ አላህ ይወፍቀን። የሚቀጥለው ፕሮግራም ኢንሻአላህ በተማሪ ሰሚራ ግጥም ታቀርብልናለች። ወደ መድረክ አላሁ አክበር። አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ደፋሩ አቡዘር በጨለማው ዘመን ጣዖት በደረበት በሽፍቶቹ ጎሳ እውቀት በሞተበት የበሳለ አእምሮ የእውቀት ችሎታ ባለቤት አረጋ አላህ የኛ ጌታ። ስትመኝ ከልብህ የነቢይን ማምጣት ከመካፈል ለቃ የቁርአን አባት ወንድሜ ሆይ ፍጠን አኒሲ ተነሳ ዝለቅና ቶሎ ወደ መካ ጎሳ የተባለውን ነገር አጣርተህ ተመለስ። ስለመጣው ነቢይ ስለሚለው ሐዲስ እባክህን ፍጠን ልብ ያላረፈም በማይረባ ጣዖት ሊሻመተመም እያለ ወንድሙን በይኑ ተሰናብቶ ያለም ነበር እሱ እውነት በዓለም ሰፍቶ። አንስም አልቆየ ቶሎ ተመለሰ መልእክቱን አንግቦ እየገሰገሰ። አቡዘርም አለ መካ ምን አገኘ ካለ ያኸው ንገረኛ አጣርተህ የተባለው ነገር እውነት ነው ይዛሰው ልብን ይመስጣል ካፉ የሚወጣው ወደ ጥሩ ነገር ይመራል በምክሩ እውነት ነው የያዘው ከቶ አልታየም ነውሩ። ምን ይሉታል ታዲያ የሀገሩ ሰዎች አቡዘር ጠየቀ በደስታ ሊፈነጭ። ጦንቃይ ነው ይሉታል ንግግሩም ቅኔ እሱ ግን ይመክራል በጽናት በወኔ። አላጠገብከኝም ይዛ የመጣኸው ቤተሰቤን ጠብቅ እኔ እጄ ሊያው አለና አቡዘር ሲነሳ ለጉዞ ተጠንቀቅ ወንድሜ አለ እጁን ይዞ። መካ አይፈልጉም ከጣዖት ሸሸ መካድክን ካወቁ ሁሉም ተበለሸ። እሽታውን ገልጾ አቡዘር አመራ ወደ መካ ምድር ወደ ቁረይሽ ጎራ። እዛ እንደደረሰ ልቡ ያሰበውን መፈለግ ጀመረ ያን የናፈቀውን። ለመጠየቅ ፈራ ጠብቆ ማጣቸው በማደሩ አዘነ ባይኑ ሳያቸው።
ከዛም በአመሻሹ ወደ ካባ ቅንቶ አንጥፎ ሊተኛ ስል ልብሱን ዘርግቶ ሰይድና አሊ በዛ ጥግ ሲሄዱ አዩት ያን እንግዳ ተኝቶ መንገዱ። አንተ ሰው ተነሳ እኔ ጋር እንደር ብሎ ከቤታቸው ወሰዱት በፍቅር። ጠዋት ላይ ሲነጋጋ ጓዙን ጠቅልሎ ባገኝ ብሎ ወጣ ያን ነቢ ከጅሎ። ሰይድና አሊይም ምንም ሳይጠይቁት ሳይነጋገሩ ነበር የተለዩት። አቡዘርም ሲዞር ሲፈልግ አምሽቶ መረጃም ሳያገኝ የሚጠይቀው አጥቶ ሄደ ከአባ ጥግ ሊያሳልፍ ሌሊቱን ሳያይ በማደሩ እየከፋ ውስጡ። ሰይድና አሊ ያን እንግዳ ሲያዩት ቤት አይደለም ወይ ትናንት ያደርክበት ብሎ እያወሩ ወሰዱት ወደ ቤት። አሊን ማናገር ፈርቶ ለመጠየቅ ጠዋት ተነስቶ ወጣ ፀሐይ ሳትዘልቅ። በከተማው መሃል ሲፈልግ ቆይቶ ሳያገኘው መሸ ሳያወጥ ሰንብቶ። ደግሞ እንደ ሊማዱ ሊተኛ ከአባ ስር ሰይድና አሊ አልሽሽከረከር ጠሩና ወሰዱት አሁንም ቤታቸው። ጥያቄም ጠየቁት ምን እንዳመጣቸው። ከየት ነው የመጣው ምንስ ፈልገ ነው? መፍራት መንገድነት ለ3 ቀን ብቻ ነው። ቃል ግባልኝና ልታመላክተኝ የመጣሁበትን እነግርሃለሁ። አሊይም ቃል ገቡ ስለ ሁሉም ነገር መናገር ጀመረ ጉዳዩን አቡዘር። እኔ የመጣሁት ነው ከሩቅ ሀገር ነቢይ ወጥቷል ሲባል መካ ምድር የእሱን አስተምሮ ቁርአን ልሰማ ነው እኔ የቆየሁት መካ ከተማ። አሊ ስለሆኑ ከሰለሙት አንዱ በጣም ደስ አላቸው ከእንጀት ተዋደዱ አሉት። እሳቸውም ሲነጋጋ ሌቱ እወስድሃለሁኝ ያለበት ቤቱ። እኔ ከፊት ሆኜ መንገዱን ስመራ አንተ ከሩቅ ሆነ ትከተለኛለህ። ሰው ከተከተለ ለአደጋም ያበቃ ከመሰለኝ እኔ አንተን የሚያጠቃ ውሃ የሚደፋ መስዬ ዝቅ ስል አንተ ታመልጣለህ የማታውቅ በመምሰል። ምንም ካልመጣ ግን እኔን ተከትለ የገባሁበት ቤት አንተም ትገባለህ። ከዛማ ሌሊቱ 1 ዓመት ሆነበት በጣም ልቡ ጓጓ ነቢዩን ለማግኘት። ሰይድና አሊ በጠዋት ተነስቶ ቀጥ ብሎ ሄዱ መንገዱን አሳብሮ። አቡዘር ያሉትን በደንብ ስለሰማ ተከተለ አሊይን ምንም ሳያቅማማ። አንድ ቦታ ገቡ አጣርቶ በፍጥነት። አቡዘርም ገባ አሊይን በማየት አያቸው ያን ነቢ ኑር የተቀቡትን። በጣም ደስ አለው ሲያገኘው ውበቱን ብሎ ቀረባቸው። አሰላሙ አለይኩም እሳቸውም አሉት አለይኩም ሰላም። አሰላም አለይኩም ብሎ የተሰማ አቡዘር ብቻ ነው ከነቢዩ ኡማ። የአቡዘር ታሪክ ከሞላ ጎደል ነበር የዲን ፍቅሩ ይሄንን ይመስል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ አክበር። የሚቀጥለው ፕሮግራማችን የሚሆነው ኢንሻአላህ የመጅሊስ አመራሮች ከመካከላችን አሉ። አሁን የምንጋብዘው የሀዲያ ዞን መጅሊስ ፕሬዝዳንት ጋሽ ግርማ ሙዘይን በመካከላችን አሉ። ወደ መድረክ። አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ኢንሻአላህ የተጀመረው ይሄን ዓለም ያጥለቀልቃል። ዛሬ ያየነውም ይሄ ነው። የዛ ምልክት ነው ዛሬ ያየነው። ይሄ ሊጨምር ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ካሉት ነገሮች፣ ብዙ ካስቀመጡ ትምህርቶች፣ ብዙ እንድንይዝ አጥብቀን እንድንይዝ ካስተላለፉ መልእክቶች አንዱን ከዚህ ከዛሬው ፕሮግራም ጋር የሚሄደውን አንዱን ላውሳላችሁ። ምንድን ነው አለ? 4 አማራጮችን አስቀምጠው ለኛ ነው እኮ ለኛ 4 አማራጮችን አስቀምጠው ቢችሉ አሊም ሁኑ አሉ። ቢችሉ ምን ሁኑ? አሊም ሁኑ። ያን ካልቻላችሁ ተማሪ ሁኑ። ደረሳ ሁኑ ማለት ነው። ተማሪ ሁኑ። ሁለት አይደል? ሶስተኛው አማራጭ እሱንም ካልቻላችሁ አድማጭ ሁኑ። አድማጭ ሁኑ። አራተኛው ግን አትሁኑ አሉ። አራተኛውን አትሁኑ ትጠፋላችሁና። እንግዲህ ጀዛኩም አላህ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሌላም ደግሞ ኢንሻአላህ አስቀጥለን የምናቀርበው የከተማ መጅሊስ ፕሬዝዳንት በመካከላችን አሉ። ሀጂ ኸይረዲን ሳሊሃ ወደ መድረክ እንጋብዛቸዋለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ አባቶቼ፣ የተከበራችሁ ወንድሞቼ፣ እህቶቼ እንዲሁም
የመጅሊስ መዋቅራት ኃላፊ የሆናችሁ አባቶቻችን፣ አሊሞች፣ ደረሳ ሙተዓሊሞች ሁላችሁም እናቶችና እህቶች እንኳን ለዚህ ቀን አላህ በሰላም አደረሳችሁ እላችኋለሁ። በመቀጠልም እኔ በፊት የነበሩ ወንድሞቻችን አባቶቻችን መክረውናል፣ ዘክረውናል። አቅጣጫዎችን ከቁርአንም ከሐዲስም ብዙ አቅጣጫዎች ተጠቅሶልናል። ወንድሞቼ ነገሮችን ማወቅ ሳይሆን ያወቅናቸውን ነገሮች በህይወታችን ማምጣት ነው የሚያስፈልገው። ለሰው ልጅ ብዙ ደስታዎች አሉት። ከሁሉም ደስታ በላይ ትልቅ ደስታ ማለት ቁርአንን ቀርቶ ማስቀራት፣ ቁርአንን ለሱ በቁርአን ላይ ቁርአንና ሐዲስ በሱ ላይ ሰምቶ አውቆ ያወቀው ላይ መምራት ህይወቱን ከዚህ ዓለም በቁርአንና ሐዲስ ማሻገር ነው። ዛሬ ፎቃችን፣ መኪናችን፣ በዱንያ ላይ የምናገኛቸው ጌጦች በሙሉ ይወጣሉ። ከጥርሳችን ከወርቅ ቀጥሎ እንደሚወርቅ ታውቃላችሁ ሁላችሁም። ልንሞት ስንል መቃብሩን ያስቆፍረዋልና አብሮ ከገባ ሳሊህ አልአማል ኸይር ስራ ቁርአን ሐዲስ አውቆ ማሳወቅ፣ በኸይር ነገር ላይ ማዘዝ መታዘዝ፣ ታላቅን ማክበር፣ ለታናሽ ማዘን፣ ነቢዩ ሰለላሁ ዐለይሂ ወሰለም ባደረጉት ሁኔታ ራስን መምራት፣ መቃብርንም አያስቆፍርም፣ እዚህም ጋር እጅ ያስቆረጠ። ለዚህ ወንድሞቼ መሆን ያለብን ቅድም አሊ እንደጠቀሱት ሰው የሚያባረውን አንበሳ ማወቅ አለበት። እኔ ዛሬ በታሪክ አጋጣሚ ከናንተ ከሁላችሁም ወይም እሳቸውም ሌሎቻችንም በምንም በዘር በመልክ በእውቀት በልጠን ሳይሆን በታሪክ አጋጣሚ እዚህ ጋር ለዲኑ አንድ ጠጠር ይወረውራል ተብሎ ተቀምጦ አላህ ራሱ በወሰነው ውሳኔ ድሮም የወሰነው ውሳኔ ሆኖ ነው ይሄን ንግግር እንዲያስተላልፍ ያደረገው እንጂ እኔ በኔ እውቀት ይሄ ቦታ ለኔ ይገባኛል ብዬ ሳይሆን የዑለማዎች ቦታ ነው፣ የአዋቂዎች ቦታ ነው። ብዙ ወቅቱ አውጥቶ አውርዶ አንዴ ከመናገር አስሬ ለክቶ የሚናገሩ ሰዎች ቦታ ነው። እንግዲህ ቀጥሎም ሌላም ምርቃቶችን አላህ ያድርሰን ብዬ እላለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሀጂ ኸይረዲን እናመሰግናለን። አላሁ አክበር። ኢንሻአላህ ፕሮግራሞቻችን የተወሰኑ ይቀራሉ። ኢንሻአላህ ትንሽ ሰብር እናድርግ። ያው ታውቃላችሁ ኸይር ቦታ ነው ሰው የሚያስፈልገው። አሁን ደግሞ ኢንሻአላህ ሼህ አክመል ገብተው ዱዓ ያደርጉልናል። ሼህ አክመል መጥተው ኢንሻአላህ ዱዓ ያደርጉልናል። አጠር ያለ ዱዓ አድርገው ወደ መጡበት ቦታ ኢንሻአላህ በክብር መልሳቸዋለን። ሼህ አክመል ወደ መድረክ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እድሜያችሁ ሀያት አላህ ይስጣችሁ። የሰው ልጆቻችን ሀፊዘል ቁርአን አላህ ሴቱም እንደ ኢሜት አይሻ ቢስሚላህ ረህማን የሴት ቢስሚላህ ረህማን ያ ረቢ አላ ቢስሚል ሙፍቲ አላህ ጋር ወንዱም ቢስሚላህ እንደ ኢማም ሻፊዒ እንደ ቢስሚላህ ረህማን እንደ ሻፊዒ እንደዛ አላህ ጋር ያስታችሁ ሀያት አላህ ይስጣችሁ። ሀዲያ ክልል ለሚመጣ ዓመት ሁሉም ቦታ ቢስሚላህ ረህማን ከእንግዲህ ሙኸረጅ እንግዲህ ማነው ሙፍቲ እንደሚወጣ አላህ ይህ ስብሰባ እንደሚቀጥል አላህ መስል የቀጠለው ፕሮግራም የሆነው በህፃናት ጀማዓ ቁርአን ያቀርቡልናል። ወደ መድረክ ህፃናት ጀማዎች ወደ መድረክ ፈጠን እያልን ኢንሻአላህ ሰዓቱን እንተናለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሸኾቻችን እየመጡ ነው። አላሁ አክበር። የነገ ሸኾች እየመጡ ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱ። أرأيت الذي ينهى عبدا إذا صلى أرأيت
أرأيت إن كذب وتولى ألم يعلم بأن الله يرى كلا لئن يمسسك نصرا بالناصية ناصية كاذبة خاطئة فليدع النادية سندع الزبانية كلا لا تطع واسجد واقترب ያቆያቸው። አሚን አሚን። የሚቀጥለው ፕሮግራም ኢንሻአላህ የሚሆነው በአብዱልአዚዝ ጀማዓ ነሽዳ ይሆናል። አብዱልአዚዝ ጀማዓዎች ወደ መድረክ ፈራው ይስፈራው ፈራው ያፈራው አንተን መገናኘት ፊት መቆም ፈራው ይስፈራው ፈራው ያፈራው አንተን መገናኘት ፊት መቆም ፈራው ይቅራይ ነገር ይቅራይ ወራ የኔ ከንቱ ተግባር የወንጀል ተራራ ይቅራይ ነገር ይቅራይ ወራ የኔ ከንቱ ተግባር የወንጀል ተራራ ድንበርን ካለፉ ሰዎች መካከል ነኝ አንተ ፊት የሚቀር ምንም ስራ የለም በአላህ ተማመን በሱ አትቁረጥ ተስፋ ወንጀልህ ቢበዛ ከባይር አረፋ ሰብር ነው ረሕማኑ ፍጹም ታጋሽ ጌታ አጥፊ ራሱን ሲያርም ቸኳይ ነው ለማርታ ፈራው ይስፈራ ፈራው ያረፈራ አንተ መገናኘት ፊት መቆም ፈራው ይስፈራ ፈራው ያረፈራው አንተ መገናኘት ፊት መቆም ከቶ ላይ ቀርልኝ ያው ሞትን ፈራው አንተን መገናኘት ፊትህ መቆም ፈራው ተጸጸት ተመለስ አላህ ይምርሃል በስንዝር ተጠጋ በክንዲ ቀርብሃል ጉልበትህን እጠፍ ግንባርህን መሬት ተደፋና ጠይቅ ምሕረትንና ተውበት ያ ረብ አንተው ምራን ይሁን የተብቃቃ ለነፍስ እረኛ ለዲን ጠበቃ ተመለስ ወዲያንተ ረሕማን ተቀበለኝ መንገድ እየመራ ያንተው ባሪያ አድርገኝ እንደ አላህ የታለ ባሪያህን ተጣሪ እንደ አላህ የታለ ወንጀልን መሃሪ እንደ አላህ የታለ በደልን ቆጣሪ እንደ አላህ የታለ በምንዳ ቀያሪ እንደ አላህ የታለ አድልቶ የማያው እንደ አላህ የታለ ባሪያው የሚያልቅ እንደ አላህ የታለ አቤት ባይ ሲጠሩት እንደ አላህ የታለ በባሪያው ሚደሰት እንደ አላህ የታለ ሰጥቶ የማይታክት እንደ አላህ የታለ ስሙ የሚደሰት እንደ አላህ የታለ ባለፈው ማይቀየር እንደ አላህ የታለ አዝራ
تسر عند الله يتعالى عند الله يتعالى عند الله يتعالى فلقيل يا بجا برمي مالدا قلبي يقرى نفسي يسدى نقل بفاكا عندك وديك كافة ملسم يالبقال مسلاكي كانتك بلاي كابتك باسا ميجو داقن يالو سلامتو سواسا إذنك فاقتاون أتمي قليبي لا نريدك ملو قصم بمنابي بافلان بيلاي سيدي يتيمي باكفو ستروجي يلا يقومي بتقول بتنورون باطلين تاقية الكبان قجري دنكتو نبيي فداك أبي وأمي يا رسول الله فداك روحي يا نبي الله يا حبيب الله فداك أبي وأمي يا رسول الله فداك روحي يا نبي الله يا حبيب الله والسلام عليكم ورحمة الله وبركاته عند قصة لنقراجو ቁርአን ተፍሲርን በአማርኛ የፈሰሩ ሼክ መሐመድ ታኒ ሐቢብ መስጂድ ላይ ያስተማሩ እያለ አንድ ሰው መጥቶ ምራቅ ተፋባቸው አክቱ አለባቸው። ደረሳው ተነሳ ያንን ሰውዬ ሊመታው። እሳቸው ምን አሉ? ተውት እንዳትነኩት፣ ተውት እንዳትነኩት። ምናልባት እኮ ይሄ ሰውዬ ዑዝር ሊኖረው ይችላል፣ ምክንያት ሊኖረው ይችላል። ይሄ ሰውዬ ከትንሽ ጊዜ በኋላ ታመመ። ያ የባለፈው ሰውዬ የት ሄደ ብለው ሲጠይቁ ታሟል፣ አላወቁም እንዴ ተባሉዋል። እሳቸው ይሄን ሰውዬ መጠየቅ አለብኝ ብለው ቤቱ ገቡዋል። ሊጠይቁት እቤት ድረስ ገቡዋል። አሰላሙ አለይኩም እንዴት ነህ ተሻለ ሆይ እንዳመመ ሰምቻለሁ ምናምን አሉት። ያ ሼክ እንደዛ ተፍቾበት መራቄን እንደዛ አድርጌ ሊጠይቁኝ መጡ አላቸው። አፉ በሉኝ ባለፈው እኮ ነው የተፋውበት እኮ አላቸው። ራሴ ፈልጌ አይደለም እገሌ የሚባል ሰውዬ ገንዘብ እሰጥሃለሁ ትፋባቸው ብሎ ነው አላቸው። እሳቸው ምን አሉት? አሁንም ብትፋብኝ ገንዘብ ይሰጣል አሉት። አዎ ይሰጠኛል አላቸው። አንተ የምትጠቀም ከሆነ ማን የምን አገባኝ? አሁንም ትፋብኝና ገንዘብ ተቀበል አሉት። አሁንም ትፋብኝና ገንዘብ ተቀበል። ለሰዎች የነበረቸው አመለካከት ይሄን ያክል ነበር። ወንድሞች የሚቀጥለው ፕሮግራም የሚሆነው ኢንሻአላህ በተማሪ ሳላ ሲራ ይሆናል። ወደ መድረክ أقدم لكم على تاريخ نبينا محمد صلى الله عليه وسلم هو سيدنا محمد بن عبد الله بن عبد المطلب بن حاتم ولد في يوم الاثنين في شهر ربيع الأول عام ولد بمكة المكرمة ونشأ بها على ثابت والأمانة ومكارم الأخلاق كانوا يسمون سابق وثاني أنزل الله عليه الوحي بعد أن أكمل 40 سنة على يد جبريل عليه السلام. كان في غار الحراء في جبل النور في مكة المكرمة في ليلة القدر ليلة الاثنين 17 من رمضان. أرسله إلى جميع الناس والجن في العالم كله داعيا إلى الإيمان في الله وحده لا شريك له والزكاة والأمانة وصلة الرحم وحسن الجوار. هذا بعد نزول الوحي عليه 13 سنين وهو ابن 53 سنة إلى المدينة المنورة فاستقبلوه أهل الأنصار الأوس والخزرج بالفرح والتعزيم. أنشدوا طلع البدر علينا من سرية الوداع وجب الشكر علينا ما دعا لله داعي. أيها المبعوثون جئت بالأمر المطاع بعد الهجرة ب10 سنين وهو ابن 63 سنة وقد بلغ الرسالة وأدى الأمانة جزاه الله عن خيرا وصلى الله وسلم على سيدنا محمد وعلى آله وصحبه وسلم. የሚቀጥለው ፕሮግራም ተማሪ አብዱሽኩር ወደ መድረክ ቁርአን ያቀርብልናል። ተማሪ አብዱሽኩር ወደ መድረክ። አላሁ አክበር አላሁ አክበር። ቢስሚላሂር ረህማኒር ረሂም ያ አዩሀል ሙደም
ترتيلا إن سنلقي عليك قولا ثقيلا صدق الله العظيم. الله أكبر. قمرون قمرون قمر سيدنا النبي قمرون وجميل 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 سيدنا النبي وجميل وكف المصطفى كالورق نادي الله الله وأجرها يبقى إذا مست آياتي الله الله وكف المصطفى كالورق نادي الله الله وأجرها يبقى إذا مست آياتي الله الله وعم نوالها كل العباد وعم نوالها كل العباد وعم نوالها كل العباد حبيب الله يا خير البرايا قمرون قمرون قمر سيدنا النبي قمرون وجميل 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 سيدنا النبي وجميل ولازم مستقيما كان نورا الله الله تنال الشمس منه والفتور الله الله ولا ظل له بل كان نورا الله الله تنال الشمس منه والفتور الله الله ولم تكن الهدى لولا ظهورا ولم يكن الهدى لولا ظهورا ولم يكن الهدى لولا ظهورا وكل الكون أنعم بنور طه قمرون قمرون قمر سيدنا النبي قمرون وجميل 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 سيدنا النبي وجميل وأجمل منك لم طرقت عين الله الله وأكمل منك لم تلد النساء الله الله وأجمل منك لم طرقت عين الله الله وأكمل منك لم تلد النساء الله الله خلقت مبرأ من كل عيب خلقت مبرأ من كل عيب خلقت مبرأ من كل عيب تبارك ربنا فيما يشاء قمرون قمرون قمر سيدنا النبي قمرون وجميل 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 سيدنا النبي وجميل. السلام عليكم ورحمة الله وبركاته. የሚቀጥለው ፕሮግራም የሆነው የተማሪ ፊትና አጥብቅላለች ተማሪ ፊትና ወደ መድረክ አላሁ አክበር አላሁ አክበር። ታማኝ ሽግአት መሪ አንደበት ረቱ መምህር አዋቂ ጣፋጭ አንደበቱ ቃል ኪዳን አክባሪ አስታራቂ ዳኛ የጦር ሜዳ ጀግና ወታደር አርበኛ ክብሩ የአላህ ነቢ ታላቅ የሰላምተው አላህ ያወድሰው አላህ ያነገሰው ቃላት ማይናገር ከራሱ ልብ ሆኖ እንዲህ ተዘርዝሮ ምስጢሩ ያልቅና ቢተው ሳልጀምር ችዬ አልዘልቅምና ፍቅሮት አሸነፈ ፍቅሩ ለሚን ገዛ ስንቱን ቃል ተገባ የወደዱት ማዳን ለርሶ ሊሁን ፊዳ ለርሶ ሊሁን ቤዛ ገና ከመነሻ ገና ከጅምሩ ዱሃድ ከገላና ውዴታና ፍቅሩ ቢሰልቅ ከልቡ ቢገባ ከአንጀቱ ቢዘልቅ ነው እንጂ ከደም ካጥንቱ። ወሰላሙ አለይኩም። الحمد لله الذي أدبنا بالقرآن الكريم وهذب الأخلاق بسنة صاحب الخلق العظيم ودعانا إلى مكارم الأخلاق بالموعظة الحسنة وأسلوبه الحكيم وقال تعالى إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا نحمدك اللهم فضلتنا على سائر الأمم وجعلتنا عليه شهودا ونسألك العفو عافية والعفو وأن تلهمنا رشدا ولدا ومولودا ونشهد أن لا إله إلا الله وحده لا شريك له افترضت أشياء وحرم أشياء وحد لنا حدودا
وأشهد أن سيدنا محمدا عبده ورسوله مخاطبا بقوله تعالى ومن الليل فتهجدوا به نافلة لك عسى أن يبعثك ربك مقاما محمودا. اللهم صل وسلم على سيدنا محمد الذي تممت خلقه وخلقه وقوية إلى خير طرق وفتحت به آذان السماء وأعين عمياء وقلوب المغلقة. تبارك الذي نزل الفرقان على عبده ليكون للعالمين نذيرا. أيها المسلمون ما فضلتم على سائر الأمم ولا فضل دينكم على سائر الأديان إلا بمعجزة ظهور وآيات العصور كتاب الله القرآن، فإن جعلتموه بين أيديكم كان لكم قائدا في الدنيا إلى سعادة حرية وفي الآخرة إلى مغفرة من الله ورضوان، وإن جعلتموه وراء ظهركم كان لكم صائقا في الدنيا إلى ذل والشقاء وفي الآخرة إلى مهاوي رجا ونيران. كيف لا وإنه لكتاب الهدى وسفر السعادة وقانون الفاضلة ودستور عدلة في كل زمان، وما كان لا يأتيه الباطل من بين يديه ولا من خلفه، تنزيل من حكيم حميد منان. أفلا يتدبر القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا. يا مسلم لو تدبرت سورة من كتاب الله وعملت بما فيها لسيرتك سعيدا في نفسك وأهلك ومالك، ولو وقفت تحت رأي قرآن لسويت السماء المجد تبوأت ما كانت الشوافي بذلك. ولو أنكم يا أمة محمد صلى الله عليه وسلم حفظه على تراثكم الغالي وعملتم بقانونكم جميع الأطراف والتعليمية القرآنية، ولزعمهم أنه يقدرون على سعادة البشر بأدلة وعلوم العصرية. وقال الرسول يا رب إن قوم اتخذوا هذا القرآن مهجورا، كتابا يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر. جعلني الله وإياكم من الصابرين والذين هم بالله معتصمون. اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. والسلام عليكم ورحمة الله وبركاته. ቁርአኑና የሚል ነሽዳ በሴት ተማሪዎች ይቀርባል። ቁርአኑና ኑሩ ቁሉቢና ቁርአኑና ኑሩ ሐያቲና ቁርአኑና ኑሩ ቁሉቢና ሸፊዑና አማማ ረቢና ሸፊዑና አማማ ረቢና ከዛቡከ ተውራት ለኢንጂል ለጥቆ ቁርአን ወረዳለን ዘመኑን ጠብቆ ያለፈውን ታሪክ መጪውን ጨምሮ ሁሉንም ይጠቅሳል ለጉደ ሰምሮ ሁሉንም ይጠቅሳል ለጉደ ሰምሮ ቁርአኑና ኑሩ ቁሉቢና ቁርአኑና ኑሩ ሐያቲና ቁርአኑና ኑሩ ቁሉቢና ሸፊዑና አማማ ረቢና ሸፊዑና አማማ ረቢና ምድረት ፍልስፍና ሳይንሱ በሙሉ ደሊሉ ቁርአን ነው ስልጣኔ ሁሉ አንቢቡ ተረዱት ድንቅ ነው ትርጉሙ አማላጃችን ነው ለመጪ ዓለሙ አማላጃችን ነው ለመጪ ዓለሙ ቁርአኑና ኑሩ ቁሉቢና ቁርአኑና ኑሩ ሐያቲና ቁርአኑና ኑሩ ቁሉቢና ሸፊዑና አማማ ረቢና ሸፊዑና አማማ ረቢና ከኢንጂል ከተውራት ለየት የሚያደርገው በሱረቱል ሂጅር እንደተጠቀሰው እኛም ባወረድነው ደግሞ ልንጠብቀው ዘመን ስልጣኔ መቼም የማይሽረው ዘመን
የማያውቀው እንዴ ባዶ ቤት ነው አላህ መላካት في قرآن الكريم ولقد كرمنا بني آدم ولقد كرمنا بني آدم قرآننا نور قلوبنا قرآننا نور حياتنا قرآننا نور قلوبنا شفيعنا أمام ربنا شفيعنا أمام ربنا እባክሽ እናቴ ቁርአን ቤት ውሰጂ ልቤ ክፍት እንድትሆን ብርሃን እንድታገኝ እባክህ አባቴ ቁርአን ቤት ውሰደኝ የቁርአኑን ዕድል ከቶ እንዳያመልጠኝ የቁርአኑን ዕድል ከቶ እንዳያመልጠኝ ቁርአኑና ኑሩ ቁሉቢና ቁርአኑና ኑሩ ሐያቲና ቁርአኑና ኑሩ ቁሉቢና شفيعنا أمام ربنا شفيعنا أمام ربنا እናትና አባቴ ቁርአን ባታስቀሩኝ ባይኖር ይሻለኛል በጭራሽ ባትወልዱኝ ማድረሳ ልካችሁ ሂልሜን አሳኩልኝ የአላህ ወዳጅ ቤተሰብ አድርጉኝ የአላህ ወዳጅ ቤተሰብ አድርጉኝ ቁርአኑና ኑሩ ቁሉቢና قرآننا نور حياتنا قرآننا نور قلوبنا شفيعنا أمام ربنا شفيعنا أمام ربنا وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ለዲን ኺድማ አላህ ይጠቀመን። አሜን። ለዱንያ ኺድማ ሳይሆን ለዲን ኺድማ አላህ ይጠቀመን። በዲን ላይ አላህ ቀጥ ያርገን፣ በሶላት ላይ አላህ ቀጥ ያርገን። ኢንሻአላህ የሚቀጥለው ፕሮግራም የሆነው በህፃናቶች በኩል የሚቀርብልን ግጥም አለ። ህፃናት ተማሪዎች ወደ መድረክ። አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين آمين. أما بعد فتمرات مكة هاجري حبيب تولد هنون البانوري برابي الأول ببارك واري كقريشوش قوسا كإبراهيم زاري بتمرات بمكة هاجري حبيب تولد هنون البانوري برابي الأول ببارك واري كقريشوش قوسا كإبراهيم زاري بتمرات بمكة هاجري حبيب تولد هنون البانوري كبت عبد الله كنت آمينة تولدوا نور بمكة كتاما يونة نور حقي السمارة نبي السلامة تفترة برابي الأول ببارك واري كقريشوش قوسا كإبراهيم زاري بتمرات بمكة هاجري حبيب تولد هنون البانوري يا تدعو إيسا لعند الشيئانات أمدنا قرب نبي ولدك جواتك اللاتا إبليس تكفى يا سواهاي ترك بلو تفى برابي الأول ببارك واري كقريشوش
አላሁ አክበር። ማሻአላህ ማሻአላህ ማሻአላህ። አላህ ያሳድጋችሁ፣ አላህ ይጨምርላችሁ። አሚን። እንደ ሱመያ ጀግና አላህ ያርጋችሁ። ኢንሻአላህ የመጨረሻው ፕሮግራም የሚሆነው ፕሮግራማችን የምንዘጋው በቁርአን ይሆናል። በቁርአን እንደከፈትነው በቁርአን እንዘጋለን። በቁርአን የሚዘጋልን ተማሪ ሳሊሐ ትሆናለች ኢንሻአላህ። ተማሪ ሳሊሐ። አላሁ አክበር። أعوذ بالله من الشيطان الرجيم وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة الرزق قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون إن الله لا يستحي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون صدق الله العظيم. الله أكبر الله أكبر الله أكبر. بسم الله. السلام عليكم ورحمة الله وبركاته. ሁላችሁም ይሄንን ያያችሁት ወላሂ በሚያሳዝን ሁኔታ ኡስታዝ ካሊድ ከመጡ በኋላ ይሄንን ማለት ነው። ከምንም በላይ የመጀመሪያ ምስጋና የሚገባው ለካሊቃችን ለአላህ ነው። በመቀጠል የካሊድን ደግሞ ኡስታዝ እስማኤል እዚህ ማለት ያሉ ካሊድን ኮትኪቶ አስተምሮ ኡስታዝ ካሊድን ላኩልን። ከዛ በኋላ ያያችሁት ጡታቸውን ጠብቶ የእናቶቻችን ጡት ጠብቶ ያልጨረሱ ህፃናት ሆዳችን በሚያባባን ሁኔታ ይህንን በሚያምር ሁኔታ ቁርአንን ጨርሶ ቁርአንን ቀርተው ክታቦችን በመቅራት ላይ ነው ያሉት። ይህ ማለት ደግሞ ስራ ተሰርቶ አልቋል ማለት አይደለም። ዛሬ ያየናቸው እነዚህ ፍሬዎች ከጀዌ ብላል መስጂድ የፈለቁት በኡስታዝ ካሊድ ትግል ነው። ይሄ ዛሬ ያየናቸው ነገ ከዚህ ደግሞ በቅርብ ጊዜ ኢንሻአላህ ሁላችሁም ሀፊዝ ሆኖ እናንተም እዚህ መታችሁ የደስታ ተካፋይ እንድትሆኑ አላህ ይርዳን እላለሁ። ከዛ በመቀጠል ከኡስታዝ ካሊድ በመቀጠል እዚህ መስጂድ ላይ የምታዩት በሁሉም በኩል አጥር ታጥሮ እንደ መስጂድ ተከብሮ ይሄ ደምቆ ተውቦ የምታዩት የሆነ ልጆች የጀዌ ጀማዓ ከዚህ ከኛ ውስጥ ላይ የሄዱ ልጆች እናም ከተለያዩ ቦታ ተጨምሮ ውጪ ዓለም ላይ በስደት ዓለም ላይ ለራሳቸው ሳይሆኑ ለእናት አባታቸው ሳይሆኑ ኪሳቸው ባዶ ሆኖ በየጊዜ እኛ ከዚህ ስናስቸግራቸው ሁሌ ስንጠይቃቸው ወላሂ አንዳንድ ልጆች እንደው ደብቆ ማለት ነው ከአባት ከእናቶቻቸው ደብቆ የኔ ወንድም ካለ ከኔ ደብቆ በሌላ ሰው እየላካ ያ ለምንድን ነው ለአኼራ ቤቱ ብሎ ይሄንን የሚታዩ መስጂዶችን የከንሰ ምድር ውሃ ከኋላ እየተቆፈረ ነው ያለው። የተለያዩ ስራዎች እየተሰሩ ነው ያለው። ከዛም በላይ ደግሞ ኡስታዝ ካሊድን እየተንከባከቡ እኛ ብዙ ጊዜ አንመጣም። አባትም እናትም አባቶቻችንና አባቶቻቸው በቤታቸው ነው የሚቀመጡት። ኡስታዝ ካሊድ ታሪቦ ተጠምቶ ነው የሚያደርሱት። ለዛ ደግሞ ከጎናቸው አብሽሩ አትከፉ እያሉ ቀንና ማታ ለፍቶ የሰሩትን አንዱ ነገ እኔ ለራሴ ሆናለሁ ብሎ ሄዶ አንድ ቦታ ሳይዙ ብዙ በሰው ሀገር በበረሃ ላይ በደቡብ አፍሪካ በስጋት ቀንና ማታ አይናቸውን ሳይጨፍኑ እያደሩ እንደዛው በአረብ በረሃ ላይ እየተበሉ በእሳት በሙቀት እህቶቻችን ከተለያዩ ደግሞ በአሜሪካን በኩል የየራሳቸውን ህይወታቸውን ትቶ ይህንን መስጂድ እያሰሩ ያሉ ልጆች ዱዓ እንድታደርጉ ይፈልጋሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለሁሉም ሰዎችን እናውናለን ኢንሻአላህ። ከተካፋይ እንግዶች ይሸልሙልናል እየወጡ ኢንሻአላህ። ኑረዲን አባሙዞ ወደ መድረክ እንጋብዛለን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር
ፈጠን እያላችሁ አላሁ አክበር አላሁ አክበር። በሴቶች በኩል ሽልማት የሚቀበሉላቸው ወላጆቻቸው አባቶቻቸው ይሆናሉ። አባት ከሌለ ወንድሞቻቸው እየወጡ ይቀበላሉ። ሳላ በድረዲን ሳላ በድረዲን ሳሊሓ መሰለኝ ሳሊሓ በድረዲን አባት ወላጅ። አላሁ አክበር አላሁ አክበር አላሁ አክበር። ሙሐኒዛ አብዱል ወሃብ አላሁ አክበር አላሁ አክበር አላሁ አክበር። ሌላ ማሩ በድረዲን አላሁ አክበር አላሁ አክበር። ማሩ በድረዲን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሙኒራ ዳሎ አላሁ አክበር። አባት ወይም ወንድም ካለ ሙኒራ ዳሎ አላሁ አክበር አላሁ አክበር አላሁ አክበር። ዙበይዳ ሺፋ ዙበይዳ ሺፋ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሀቢባ ሙሐመድ አላሁ አክበር ሀቢባ ሙሐመድ ሀቢባ ሙሐመድ አላሁ አክበር አላሁ አክበር። ወዲህ አባ ብዙን እናመሰግናለን። ወደ ቦታቸው በተክቢራ መልሱልን። አላሁ አክበር አላሁ አክበር አላሁ አክበር። ሌላ ደግሞ ኢንሻአላህ ሸምሱ ቡቁና ሸምሱ ቡቁና ኢንሻአላህ ወደ መድረክ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አሁን ደግሞ ኢንሻአላህ የምንቀጥለው ቅድም የተሸለሙት ከሴቶች በኩል ቁርአንን አክትመው ሂፍዝ የጀመሩና ኪታብ የሚቀሩ ናቸው። አሁን ደግሞ ከወንዶች በኩል ቁርአንን አክትመው ሂፍዝ የሚቀሩ ኪታብ የሚቀሩ ይሸልማለን ኢንሻአላህ። ሙራድ ዩሱፍ ሙራድ ዩሱፍ ሙራድ ዩሱፍ ሙራድ ዩሱፍ አላሁ አክበር ሙራድ ዩሱፍ አላሁ አክበር ሙራድ ዩሱፍ አላሁ አክበር አላሁ አክበር አላሁ አክበር። ዲንሰፋ በድረዲን አላሁ አክበር ዲንሰፋ በድረዲን አላሁ አክበር አላሁ አክበር። አብዱሽኩር ሙሐባ አላሁ አክበር አብዱሽኩር ሙሐባ አላሁ አክበር አብዱሽኩር ሙሐባ። ሺፋ ኤልቢሶ አላሁ አክበር ሺፋ ኤልቢሶ አላሁ አክበር ሺፋ ኤልቢሶ አላሁ አክበር አላሁ አክበር አላሁ አክበር። ቁርአንን አክትመው ሂፍዝ እየቀሩ ኪታብ እየቀሩ ያሉት በድሩ ሙፍታር በድሩ ሙፍታር በድሩ ሙፍታር አላሁ አክበር። ማሽን ኢንሻአላህ ቦታቸው በተክቢር አላሁ አክበር አላሁ አክበር። ሌላው ደግሞ ከተጋባዥ እንግዳዎች ሽክረቶ ይስሐቅ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሌላው በሴቶች በኩል ቁርአን ያፈተሙ ገና ኪታብ ሊጀምሩ ያሉ ወላጆቻቸው የወጡ ሴቶች ይቀበላሉ። ሶፊያ ሺፋ ሶፊያ ሺፋ ሶፊያ ሺፋ አላሁ አክበር ወላጅ ሶፊያ ሺፋ ወይ ወንድም አላሁ አክበር አላሁ አክበር አላሁ አክበር። ኒዕማ አብዱልፈታህ ኒዕማ አብዱልፈታህ አብዱልፈታህ ኒዕማ አብዱልፈታህ አላሁ አክበር አላሁ አክበር አላሁ አክበር። ታንያ በድረዲን ታንያ በድረዲን ታንያ በድረዲን ታንያ በድረዲን ሽልማት እንዳለ ወስደውታል። አላሁ አክበር አላሁ አክበር አላሁ አክበር። አስማ ሙሐመድ አስማ ሙሐመድ አስማ ሙሐመድ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እናመሰግናለን ትምህርቱን እናመሰግናለን። ደግሞ ከተጋባዥ ኡስታዞች መካከል ኢንሻአላህ ኡስታዝ ሱሩር ከድር ወደ መድረክ። አላሁ አክበር አላሁ አክበር
አሁን ደግሞ ኢንሻአላህ የሚሸለሙት ወንዶች ቁርአን የፈተኑ ናቸው። ወንዶች ቁርአን አፍትመው ኪታብ ሊጀምሩ የቀረቡ ናቸው። አንደኛ አብዱሽኩር በድረዲን አላሁ አክበር። እዚህ ነው ቁርአን አፍትሟል። አላሁ አክበር። ሁለተኛ ሙባረክ ካሊድ አላሁ አክበር። ሙባረክ ካሊድ አላሁ አክበር። ግን ቁርአን ይቀራል ልጅ ነው። አላሁ አክበር። ቁርአን አፍትሟል። አላሁ አክበር። አብዱልዓዚዝ ሙሐመድ አላሁ አክበር። ሌላው ደግሞ ኢንሻአላህ በመድረሳ ላይ ኦል ይላል። ከሁላቸውም አንደኛ የወጣች ልጅ አለች። ከሁላቸውም ከወንድ በኩል ከሴት በኩል ከትምህርትም ከቁርአንም ከኪታብም አንደኛ የወጣች ሴት ነች። ለዛው ወንዶችን አስተኝታ ገልብጣ አንደኛ የወጣችው ሴት ነች። ሳሊሃ በድረዲን አላሁ አክበር። ወላጅ ሳሊሃ በድረዲን አላሁ አክበር። ስሩን ኢንሻአላህ እናመሰግናለን። ወደ መጡበት ቦታ ኢንሻአላህ ተዘክራ አላሁ አክበር። ሌላው ደግሞ ኢንሻአላህ ለኡስታዝ ኡስታዝ ታውቃላችሁ መቼም ለኡስታዝ ምድር ላይ ያለው አጠቃላይ ድንጋይ ወርቅ ቢሆን ተራራ ወርቅ ቢሆን ቢሰጠው ኺድማ እንጂ ደሞዝ አይደለም። ደሞዙ ያለው የት ነው? አኸራ ነው፣ አላህ ዘንድ ነው። ሰይድ ዓሊ ረዲየላሁ ዐንሁ ሲናገሩ ምናሉ አንድ ፊደል ላስተማረኝ ሰው ባሪያ ሆንለታለሁ። ከፈለገ ይሽጠኝ ከፈለገ ከባርነት ነፃ ያውጣኝ የተባለ የአካባቢ ዋስትና ኡስታዝ ነው ይላሉ። አካባቢው ምንም ባይመች እንኳን ኡስታዝ ካለ ለልጆች ብለህ ለኡስታዝ ብለህ ተቀመጥ ይባላል። አካባቢ የፈለገ ቢመች አካባቢ ላይ ኡስታዝ ካሌለ አካባቢ ቢመች ለአካባቢ ብለህ እንዳትቀመጥ ይላል። የአካባቢ መስተካከል ሰበቡ ምንድነው? ኡስታዝ ነውና ኡስታዞች የዑለሞች ወራሶች ናቸው። ዑለሞች የነብዩ ሰለላሁ ዐለይሂ ወሰለም ወራሶች ናቸውና ኡስታዞችን ልንከባከብ ይገባል። ኡስታዞችን ልንወድ ይገባል። እነሱም በሚችለው አቅም ሐታ ሌላው ቢቀር እንኳን በዱዓ ልናግዛቸው ይገባል። ሌላው ቢቀር እንኳን አብሽሩ ራሱ ትልቅ እገዛ ነውና ከጎናቸው ሆነን አብሽሩ ኢንሻአላህ ነገ አገር ትከፍታላችሁ፣ ዓለም ትከፍታላችሁ፣ ሰበብ ትሆናላችሁ እያልን ሁላቸውንም ኢንሻአላህ ልናበስራቸው ከጎናቸው አጋዥ ልንላቸው ይገባል። እነዚህ ወጣቶች ናቸው እንደምታውቁት ነው። ወጣት ስንት ነገር ያታልለዋል፣ ስንት ነገር ያስፈልገዋል፣ ስንት ሀገር ያምረዋል እንደ ጓደኞቹ። ያ ሁሉ ነገር ግን ይቅርብኝ፣ እኔ የቀራሁትን ነገር ለአካባቢ መጥቀም አለብኝ። አባቴ መስዋዕትነት ከፍሏል፣ እኔም መስዋዕትነት መክፈል አለብኝ ብለው ኡስታዝ ኻሊድ እዚህ ጋር ተቀምጦ እየተመላለሱ ምን እያሉ እያስቀሩ ነው ያሉት። ጁማም እየፈጠቡ ነው ያሉት፣ ምክር እያደረጉ ነው ያሉት። የሚያስቀሩትም ደግሞ እዚህ ቦታ ብቻ አይደለም 3 ቦታ እያስቀሩ ነው ያሉት። እላይም እንደዚሁ ሰወሬም እያስቀሩ ነው ያሉት። ወደዚህም ደግሞ ጃዕፈራም እያስቀሩ ነበር። አልহামዱሊላህ ይሄ ሁሉ የነሱ ጥረት ነው፣ የነሱ ድካም ነው። አላህ Subhanahu Wa Ta'ala ጨማምሮ አላህ ይክፈላቸው። እዚህ ቦታ ላይ ደግሞ ኢንሻአላህ ትንሽዬ ሽልማት ነገር ያዘጋጀነው ነገር አለ። ትንሽዬ ሽልማት ያው እንግዲህ ለኡስታዝ የሚመጥን ባይሆንም እንኳን እንደ ጀዌ ወጣት ማህበር እኛ ያዘጋጀነው ሽልማት አለ። የሆሳናም ጀማ ያዘጋጀነው ሽልማት አለ ብለዋል። ወጣቶችን ኢንሻአላህ ወጣቶች ራሳቸው ተወካይ አድርገው አንድ ሰው መጥቶ ኢንሻአላህ ኡስታዝ ኻሊድን ይሸልምልናል። ኡስታዝ ኻሊድን ማያውቃለን ማን አህመድ ይሸልምልናል። ከወጣቶች ኢንሻአላህ አህመድ ይሸልምልናል። አህመድ አላሁ አክበር። ኡስታዝ ኻሊድ ኢንሻአላህ አላሁ አክበር። ኡስታዝ ኻሊድ አላሁ አክበር። ኧረ ተክቢራ ምንድን ነው? ለኡስታዝ ሰዓት አነሰ ምንድን ነው? አላሁ አክበር። ከህፃናቶችም ኢንሻአላህ ለኡስታዝ ያዘጋጁ ሽልማት አለ። ከህፃናቶች እኛም በአቅማችን ኡስታዛችን ይሄን ያክል አድርሰውንማ ትንሽ እንኳን እናስደስታቸው ብለው እቺን ያው እንግዲህ ስጦታ ትንሽ የለውም ማለት የስጦታ ትንሽ የለውምና ለኡስታዝ መቼም ሐቂቃ ስጦታ ያለው የት ነው? አኸራ ነው፣ ጀነት ላይ ነውና እኛም በአቅማችን የምንችለውን ለኡስታዛችን አበርክቱልን ብለዋል። በተወካይ ኢንሻአላህ ለኡስታዝ እናቀርባለን። ኡስታዝ ኻሊድ ወደ መድረክ። አላሁ አክበር። እናመሰግናለን። አላሁ አክበር።
አላሁ አክበር። ያው ለሁሉም ነገር መነሻ አለው አይደለም? ለሁሉም ነገር መነሻና መድረሻ አለ። ከዛ መነሻችን ለዚህ መስጂድ ደጋግመን የምናወራው ለምንድን ነው? ይሄ የዲን ስራ ስለሆነ ደጋግመን እናወራው ማለት ነው። ለሁሉም ነገር መነሻ አለው። መነሻችን የኡስታዝ ካሊድ መነሻችን ደግሞ ማናቸው? ኡስታዝ እስማኤል ናቸው። ኡስታዝ እስማኤልን ደግሞ ትንሽዬ ማለት ያው እሳቸውን ባይመጥንም እንኳ ጃዌ ረግጦ በኋላ እንዴት ይሄዳሉ ብለን ትንሽዬ ስጦታ ነገር ያዘጋጀናለሁ። ያንን ስጦታ እንዲሰጡ ጋሽ ግርማ ሙዘይንን ወደ መድረክ እጋብዛለሁ። መጀመሪያ አላሁ አክበር ኡስታዝ እስማኤልን እችኛው ትንሹ እንኳ እንዲያስታውሱ በዱዓ እንዳይረሱልኝ እኛም ለኡስታዝ ካሊድ የሰው ወሬ ጀማ ያዘጋጀነው ስጦታ አለ። እችን ስጦታ ኡስታዝ እስማኤል እንዲሰጡልን በአክብሮት እንጠይቃለን እያሉ ነው። ቼክ በያደረገን አላሁ አክበር። የሰው ወሬ ጀማ ለኡስታዝ ካሊድ የሰው ወሬ ጀማ አላሁ አክበር ኡስታዝ ያደረገን ስጦታ አላሁ አክበር ፕሮግራማችን በዚህ በአማራ ሁኔታ እያለቀ እየጨረሰን መጥተናል። إن الجبال الشاهقات على المدى تخشعن عند تلاوة القرآن فاحفظ كتاب الله تحفظ دائما ما أسعد الحفاظ في الأزمان. إن الجبال الشاهقات على المدى تخشعن عند تلاوة القرآن فاحفظ كتاب الله تحفظ دائما ما أسعد الحفاظ